በጥንቱ የቤተልሔም ኮረብታዎች ላይ የእሴይ ታናሽ ልጅ ዳዊት የአባቱን በጎች ይጠብቅ ነበር። በዚያም ዝምታ በተሞላበት ምድረ በዳ ዳዊት ከአንበሳና ከድብ ጋር ይታገል ነበር። በጎቹንም ሲወስድበት አንበሳውንና ድቡን እየመታ ያስለቅቅ ነበር። ያ ጊዜ የጀግንነት የትዕግስትና በእግዚአብሔር ላይ የመታመን ትምህርት ቤት ነበር። ሳያውቀው ያ መንጋ ጠባቂ ወጣት መላውን የእስራኤል ሕዝብ የሚመራ ታላቅ እረኛ ለመሆን እየተዘጋጀ ነበር። እግዚአብሔርም በጫካ በምድረ በዳ እያዘጋጀው እየሰራው ለትልቅ ዓላማ እያዘጋጀው ነበር። የዳዊት መቀባት እግዚአብሔር ሳኦልን በስህተቱ ምክንያት ከተወ በኋላ ነቢይ ሳሙኤልን ወደ ቤተልሔም ላከው። ሳሙኤልም ወደ እሴይ ቤት ካመራ በኋላ ልጆቹን እግዚአብሔር ለንግስና የእሴይን ቤት እንደመረጠ ከተናገረ በኋላ ልጆቹን ወደፊቱ አቀረበ። ሁሉንም ሲያቀርብ የእግዚአብሔር መንፈስ እነሱ አይደለም እያለ ከተናገረው በኋላ ወይንም እግዚአብሔር ከነሱ መካከል አልመረጠም ነበር። ሳሙኤል ረጃጅም የሆኑትን መልካቸው ያማሩትን ግዙፍነታቸውን አይቶ ፊታቸውን አየና ይሄ ይሆናል፣ ይሄ ነው እግዚአብሔር ለእስራኤል ንግስና የመረጠው ብሎ ቢናገርም እግዚአብሔር ግን ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ብሎ ተናገረ። ምክንያቱም እግዚአብሔር በስውር እየሰራው የነበረው ዳዊት የሚባል ብላቴና ስለነበረ ነው። በመጨረሻም የቀረ ልጆች አሉህ ብሎ እሴይን ሲጠይቀው አንድ ብላቴና አለ ብሎ አስጠራው ብሎ እሱን አስጠራው። ብላቴናው ዳዊትም ተጠርቶ ከሜዳ መጣ። ሰው ውጪውን ያያል፣ እግዚአብሔር ግን ልብን ይመለከታል እንደሚባለው በእግዚአብሔር ምርጫ የዳዊት ራስ በቅባት ተቀባ። እረኛው ልጅ በምስጢር የእስራኤል ንጉሥ ሆነ። ከዚህ በኋላ የዳዊት ስም መግነን ጀመረ። በጦር ሜዳ ነበር። የዳዊት ስም የገነነው በጦር ሜዳ ነበር። ፍልስጤማውያን በእስራኤል ላይ ዘምቶ ግዙፉን ጎልያድ መላውን ሰራዊት ሲገዳደር ማንም የሚጋፈጥ አልነበረም። ወጣቱ ዳዊት ግን በጦር ትጥቅ ሳይሆን በእምነትና በአንዲት ድንጋይ ጎልያድን በመጣል እስራኤልን ታደገ። የዚያ ወጣት ድል ለሳኦል የቅናት መንስኤ፣ ለሕዝቡ ግን የጀግንነት ምልክት ሆነ። ዳዊት ብላቴናው ዳዊት ይህን ሁሉ ያደረገው በራሱ ሳይሆን እግዚአብሔር ቅባት በእርሱ ላይ ስለነበረ እግዚአብሔር እየረዳው ነው። የዳዊት ቀጣይ ዓመታት በሽሽት የተሞሉ ነበር። ንጉሡ ሳኦል ሊገድለው በየተራራው ሲያሳድደው፣ ዳዊት ግን እግዚአብሔር ቀባውን ንጉሥ ላለመንካት ታግሷል። ይህ የትዕግስት ዘመን ለወደፊት ንጉሥነት አስፈላጊ የነበረውን የመግዛት ጥበብ አስተምሮታል። የሳኦል ሞት በተከተለ ጊዜ ዳዊት የይሁዳ ንጉሥ በኋላም የመላው እስራኤል ንጉሥ ሆኖ ተሾመ። ዳዊት ኢየሩሳሌምን የንግሥናው ማዕከል አደረጋት። መንግሥቱን አጠናከረ። የእግዚአብሔርን ታቦት ወደ ከተማው አመጣ። በሕይወቱ ውስጥ ከባድ ስህተቶችን ቢሰራም በነቢዩ ናታን በተገሰጸ ጊዜ ያላመነታ ንስሐ መግባት የቻለ ሰው ነበር። ዳዊት ፍጹም አልነበረም፣ ነገር ግን ስህተቱን አምኖ ለመመለስ ፈቃደኛ በመሆኑ በታሪክ ውስጥ የልቡ ሰው ተብሎ እስከ ዘላለም ስሙ ተጠራ። ከእረኝነት ወደ ንግስና የዳዊት ታሪክ የጽናት፣ የእምነት እና የልብ ንጽህናን ዘላለማዊ ምስክር ነው። የዳዊት የሕይወት ታሪክ በዙፋን ላይ የተቀመጠ የንጉሥ ብቻ ታሪክ አይደለም። የሰው ልጅ ድክመትና ጥንካሬ፣ ውድቀትና ትንሣኤ የሚታይበት የሕይወት መስታወት ነው። ከመንጋ ጠባቂነት እስከ ንጉሥነት የደረሰው ይህ ሰው በሕይወት ያስተማረን ትልቁ ቁም ነገር ፍጹም መሆን ሳይሆን
ስህተትን አምኖ መመለስ መቻል ነው የሚለውን ነው። ዳዊት በጎልያድ ፊት የነበረው ድፍረት፣ በሳኦል ፊት የነበረው ትዕግስት እና በናታን ፊት የነበረው ንስሐ ለእያንዳንዳችን የሕይወት ትምህርቶች ናቸው። ዛሬ እኛም የራሳችንን የሕይወት አውድማ ላይ በውስጣችን ያለውን ጎልያድን ድል ነስተን በንጽህና በቅንነት መንፈስ የሚመራ ታላቅ ማንነት ለመገንባት መጣር አለብን። እግዚአብሔር ሲፈልገን ከእረኝነት ጠርቶ ከማይመች ስፍራ ከተናቀ ስፍራ ጠርቶ ለትልቅ ቁም ነገር ያበቃናል። ብቻ እግዚአብሔር ከእናንተ ጋር ይሁን እንጂ አሁን ያላችሁበት ስፍራ ለነገያችሁ አይወስናችሁ። ዳዊት ትላንት የነበረበት እረኝነት ቦታው እንዳይሆን አልከለከለውም ነበር፣ አላገደውም ነበር። እግዚአብሔር ከዛ ከእረኝነት ተናቀ ስፍራ ወስዶ የከበረ ንጉሥ አደረገው። ቤተሰቦች አሁን ያለንበት ሁኔታ ነገያችንን ሊወስን አይችልም። ነገ የሚወሰነው የምንተማመነው ተስፋ የምናደርገው እግዚአብሔር ብቻ። ተባረኩ። ቪዲዮ ከተመቻችሁ ላይክ እንዲሁም ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር ማድረግ እንዳትረሱ።